ዜና የምንሰማበት የምንገዛበት ብር የምናስተላልፍበት አንድ ብቻ ሞባይል ማለት። ድሮ አይታችሁ ከሆነ በተለይ ዲያስፖራዎች እንደምታውቁት 2 3 4 ቪዛ ካርድ ይይዛሉ ዲያስፖራዎች። ምሳ ሲጋብዟችሁ አንዱን ያወጡና ያስገባሉ፣ አንዱን ያወጡና ያስገባሉ። አንዳንዱ ክሬዲት አንዳንዱ ዴት ሊሆን ይችላል የያዙት ካርድ። ግን እኛ ካርድ ለማናቅ ሰዎች ስንት ካርድ አለው የሰውዬ? አንዳንዱ ያለው እኮ 10 ብር ሊሆን ይችላል። በቃ እዚህ ዘራ ባይሄድ ኖሮ እኛ እንደዚህ አደጋ ውስጥ አንገባም። አብይም እንደዚህ እኛን ጣልቶናል ነው ያነሱ የሆነ እንትን ነበር። ደግሞ ወድማማ የምንለው ቋንቋ አለ። በቃ በጣም በእንክብካቤ ያደገ ለዛ ነበር እዛ የሚንከባከቡት እንደ አብን ነው ተደርጎ የሚታሰበውና አመራሮቹን በሙሉ እንክብካቤ ነበራቸው። አሁን ግን ትግራይ ሄዱ አላቸው። እነሱ ጋር ያልሆነ ነገር ግን ሰከንደሪስ ይሄ ነው የዓለም እውነታ። Somewhere Europe has to grow out of the mindset that Europe's problems are the world's problems, but the world's problems are not Europe's problems. That if it is you, it's yours. If it is me, it's ours. የለም አፋር ከየት ነው የተሰራው? አፋር የሚባል ክፍለ ሀገር እኮ የለም እኮ አልነበረም እኮ። ከየት ነው የተሰራው? ከትግራይ 2 ዞን ተቆንጥሮ፣ ከወሎ 2 ዞን ተቆንጥሮ፣ ከሸዋ 1 ዞን 2 ዞን፣ ከዛ ከሐረርጌ 1 ዞን ተቆንጥሮ 5 6 ዞን አፋር የሚባል ክልል የተፈጠረው እንደዛ ነው። ትግራይ 2 ዞን እንደዚህ ከሆነማ እንደዚህ የሚባል እኮ የለም እኮ። ለምን ዲዞልቭ አታደርጉ? ህገ መንግስቱ ለምን አታፈርሱትም? ይሄ ኢላም ዝወበእት ዝተቆነነትን ቀሚሽ ዝወደይትን ሰበይቲ በብዘራእሉ ጊዜ ጾታው ስምዒቱ ዝለዓለሉ ይብልዎ መንባሮም ኣብ መፋረቕ ዓመት 1992 እየ ዝፈልጥ። ኣብቲ ግዜቲ ኣብ አዲስ አበባ ኣብ ከባቢ ቄራ ዝበሃል ቦታ ኤርትራዊት ዋና ባር ነበረት። ዝሕዝን ጊዜ ዝበዝሕ ጊዜ ናብ ኣዝማሪ ቤት መሳዕስዒ ኣዳራሻትን ቅድሚ ምኻድና ኣብታ ባር ነማሲ ነበርና ብል ዝፃዕሪ ቪዛ ካርድ መያዝ ባይዘው አሁን የፋራ ነው ታውቃላችሁ። እንዳትይዙ። ወደ ሞባይል ዋሌት ያደገበት ዋናው ምክንያት አንድ ሞባይል ፎቶ የምናነሳበት፣ ዜና የምንሰማበት፣ የምንገዛበት፣ ብር የምናስተላልፍበት አንድ ብቻ ሞባይል ማለት። ድሮ አይታችሁ ከሆነ በተለይ ዲያስፖራዎች እንደምታውቁት 2 3 4 ቪዛ ካርድ ይይዛሉ ዲያስፖራዎች። ምሳ ሲጋብዟችሁ አንዱን ያወጡና ያስገባሉ፣ አንዱን ያወጡና ያስገባሉ። አንዳንዱ ክሬዲት አንዳንዱ ዴት ሊሆን ይችላል የያዙት ካርድ። ግን እኛ ካርድ ለማናቅ ሰዎች ስንት ካርድ አለው የሰውዬ? አንዳንዱ ያለው እኮ 10 ብር ሊሆን ይችላል፣ እዳም ሊሆን ይችላል። የስልጣኔ ማሳያ ነበር። ዲያስፖራ ዋሌቱን መዞ በአንድ ካርድ አይከፍልም። ያወጣል፣ ያስገባል፣ ያወጣል፣ ያስገባል፣ ያወጣል፣ ያስገባል። ያ ሳይኮሎጂካል ትራውማ አለው ካርድ ላልነበረን ሰዎች። ዲያስፖራዎች ይስቃሉ ስራቸውን ስለሚያውቁ ነው። ወደ ሞባይል ዋሌት ካደግን ግን እንደዚህ አይነት ችግሮች በመሃል ያለው ስፔስ ይጠባል ማለት ነው። በኤአይም እንደዚሁ ነው። ሁል ጊዜ የኢትዮጵያ ችግር አዳዲስ ነገር ለመቀበል አዳዲስ ነገር ለመለማመድ ያለ መከራ ነው። ባህል ይመስለኛል ከሌላው ሀገር በተለየ ለአዲስ ዕውቀት ለአዲስ ነገር እንቸገራለን። ሁለተኛው ጉዳይ ደግሞ በማናቀውና ባልዋልንበት ጉዳይ ባልሰራነውና ባላየነው ጉዳይም ከኔ ወዲያ ማን እንላለን። በዚህ ምክንያት ሐሳብ ቢመጣም እየቀጨጨ ቆይቷል። አሁን ትናንሽ ጅማሮች አሉ። የምታስበው ጋር ደርሷል ወይ ያልከኝ እንደሆነ ገና ብዙ ይቀረናል። አሁንም መፍጠር፣ አሁንም መፍጠን፣ አሁንም መዝለል ያስፈልጋል። የስብረት ጉዳይ ካለሳ ላይ ቀር የአብይና ስብረት ጉዳይ ጌታቸው ጋር የተያዘ ነው። ሶስቱ አብይ፣ ጌታቸው፣ ስብረት ነው። አብይ በጌታቸው ረዳ ደስተኛ አይደለም። ግልጽ ይሆናል። በጣም በግልጽ ደስተኛ አይደለም። ይሄ ደግሞ በተለይ ደግሞ በጣም የተባባሰው አልጀዚራ ደርሶ ከመጣ በኋላ ነው። ከአልጀዚራ መልስ ጌታቸው ሁሉም ጋር ነው ሲተኩስ የነበረው። ራሱን ጋር ተኩሷል። ሁሉም ጋር ሲተኩስ ነበር። አብይ የጆኖሳይድ መሪ ነው አለው። ደመቀ ዘውዱ ሁመራ ሲሄድ አብሮ ቁጭ ይላል። አልጀዚራ ሲሄድ ገዳይ ነው፣ ጆኖሳይድ ነው ይሏል። አዲስ አበባ ሲመጣ ወደ ሁሉም ጋር ሲተኩስ የነበረው ቲፒኤልኤፍን ይሳደባል፣ ወደ ትግራይ ይተኩሳል፣ ወደ ሁሉም ነበር ይተኩሳል። እና በተለይ ደግሞ የከበደው የአብይና የስምረት ጉዳይ ያበላሽ ያለው የጌታቸው ነው። የጌታቸው ጓደኞችን ጉድ አደረገን እያሉት ነው።
በቃ አልጀዚራ ባይሄድ ኖሮ እኛ እንደዚህ አደጋ ውስጥ አንገባም። አብይም እንደዚህ እኛን ጠልቶናል ነው የነሱ የሆነ እንትን ነበር ደግሞ ወደማማ የምንለው ቋንቋ አለ። በቃ በጣም በእንክብካቤ ያደገ እንደዛ ነበር እዛ የሚንከባከቡ እንደ አብን ነው ተደርጎ የሚታሰበውና አመራሮቹን በሙሉ እንክብካቤ ነበራቸው። አሁን ግን ትግራይ ሄዱ አላቸው። መቀለ ሄዳችሁ ታገሉ። ይሄ ስሜት የመጣው ደግሞ ስንሰማው ጌታቸው ከአልጀዚራ ቃለ መጠይቅ በኋላ ምን ታደርጋላችሁ እዚህ ስምረት ከተማ አዲስ አበባ ምን ያደርጋል ኮንስቲቱዌንሲያችሁ መቀለ ነው ትግራይ ነው ትግራይ ሄዳችሁ ታገሉ አዲስ አበባ ናችሁ የምትታገሉት አካል የለም ሄዱና ትግራይ ሄዱ እየተባሉ ነው አሉ። ከነሱ ከስምረት አካባቢ ሰማነውና ችግር ውስጥ ናቸው እነሱ። እኛም መቀለ እንገባለን ለህይወታችን እንሰጋለን። ጉባኤም እኮ መቀለ ማካሄድ አልቻልነው እኮ ስጋት ስላለብን ነው። እና በየትኛው በዚህ ሰዓት ውጥረት ሆኖ ትልቅ የፖለቲካ ጋብ ተፈጥሮብን እንዴት ብለን ነው መቀለ የምንሄደው እያሉ ነውና እነዚህ የስምረት ሰዎች ጌታቸው ጉድ ሰራት እያሉ በተለይ ደግሞ ከአልጀዚራ ቃለ መጠይቅ በኋላ አብይ በጣም ትልቅ የመጥፎ ስሜት እየተሰማው እንደሆነ እየተነገረ ነው። የነሱ ጦርነት የዓለም ጦርነት፣ የነሱ ረሃብ የዓለም ረሃብ፣ የነሱ እድገት የዓለም እድገት፣ የነሱ ምቾት የዓለም ምቾት፣ እነሱ ጋር ያልሆነ ነገር ግን ሰከንደሪስ። ይሄ ነው የዓለም እውነታ። Somewhere Europe has to grow out of the mindset that Europe's problems are the world's problems, but the world's problems are not Europe's problems. That if it is you, it's yours. If it is me, it's ours. I think that's something, and I see, reflections of that observation. የነሱ ጦርነት የዓለም ጦርነት፣ የነሱ ረሃብ የዓለም ረሃብ፣ የነሱ እድገት የዓለም እድገት፣ የነሱ ምቾት የዓለም ምቾት፣ እነሱ ጋር ያልሆነ ነገር ግን ሰከንደሪስ። ይሄ ነው የዓለም እውነታ። Somewhere Europe has to grow out of the mindset that Europe's problems are the world's problems, but the world's problems are not Europe's problems. That if it is you, it's yours. If it is me, it's ours. I think that's something, and I see, reflections of that observation. እውነት ነው ይሄ። why don't you dissolve the constitution? dissolve አድርጉት፣ አፍርሱት። ይሄ ህገ መንግስት አፍርሱት ይባል። ጎንደር ክፍለ ሀገር፣ ትግራይ ክፍለ ሀገር፣ ወሎ ክፍለ ሀገር እያልክ ለምን አትሰራው? እንደገና በክፍለ ሀገር ከፈለክ ቋንቋን መሰረት ያደረገ ፌደራሊዝም አልፈልግም የሚል ሰው ካለ ኢትዮጵያ ምድር ላይ ለምን ዲዞልቭ አድርጉት፣ አፍርሱት። ይሄ እኮ እንደዚህ ነበር። ትግራይ has never claimed ዞን 2 እና ዞን 4 እኮ ትግራይ ነበር ብላ ክሌም አድርጎ አያውቅም የትግራይ ፖለቲከኛ። ሰምታችሁ ታውቃላችሁ? የለም። አፋር ከየት ነው የተሰራው? አፋር የሚባል ክፍለ ሀገር እኮ የለም እኮ አልነበረም እኮ። ከየት ነው የተሰራው? ከትግራይ 2 ዞን ተቆንጥሮ፣ ከወሎ 2 ዞን ተቆንጥሮ፣ ከሸዋ 1 ዞን 2 ዞን፣ ከዛ ከሐረርጌ 1 ዞን ተቆንጥሮ 5-6 ዞን አፋር የሚባለው ክልል የተፈጠረው እንደዛ ነው። ትግራይ 2 ዞን እንደዚህ ኮነማ እንደዚህ የሚባል እኮ የለም እኮ። ለምን ዲዞልቭ አታደርጉ? ህገ መንግስቱ ለምን አታፈርሱትም? ይሄ ህገ መንግስቱ መሰረት ቋንቋን ብሔር መሰረት ያደረገ ፌደራሊዝም አንፈልግም የሚል ካለ በጌምድር እኮ ነበር እኮ አጼ ምናምን እኮ በዚህ በኩል ነበር እኮ ምናምን እያልክ ምትረት ነው። ለምን ዲዞልቭ አድርጉትና ክልሉን አፍርሱና በክፍለ ሀገር አስጠሩት። ትግራይ የምትጎዳ ከሆነ ያን እናየዋለን። I'm telling you እኔ ማንም ይሄ የሚቃወም ትግራይ ካለ የራሱ ጉዳይ ነው። የሚቃወም ካለ የዚህ ብሔረሰብ ካለ ግን የዚህ ህገ መንግስት ዋና ፕሮቴክተር ማን ነው? አላህ። ይሄ ህገ መንግስት በፍጹም መውደቅ የለበትም መቀደድ የለበትም ይላል። ግን ትግራይን ከቀደደ በኋላ የትግራይን መሰረት ትግራይን ቋንቋን፣ ባህልን፣ ብሔርን የተለያየ ነገር መሰረት አድርጎ የተሰራው ፌደራሊዝም ወለጋም ኦሮሞ ነው፣ ሐረርጌም ኦሮሞ ነው፣ ሰሜን ሸዋም ኦሮሞ ነው ብሎ ኦሮሞ የሚባል ክልል የፈጠረ ህገ መንግስት ጎንደር ሲሄድ በዚህ ግን በጌምድር የሚባል ድሮ በጌምድር ነበር። ይሄማ ድሮ እኮ የጎንደር እንትን ነበር ምናምን እያለ የሚተነትን የፌደራል መንግስት ባለስልጣን የጊዜ እማዕ ዝኽርታተይ ትብል ገጽ 101 102 103 ታሪክና ሃይለ መንቀር ይሳለኩም ሕጂ ስኻ ዕድመ ልክዕ ዳውን ኢሳያስ ክትብል አሪካ እዞም ደንብዕነ እዚኦም ንዓኹም ተኣማሚኖም ዳውን ክብሉ ንባዕሎም ኣሪጎም ገሊኦም ሞይቶም ዓይኖም ጠፊኦም ገሊኦም ተኣሲሮም
تنزل لك الحج دنبعنا ما خمس سبايهم كتكون كلهم حج صعد حربايتنا هاي لمن كريس كان تنببلنا أنا هم ببلك يا وحلي إذا عجي أمباسادر هايله بالله زي أمباسادر هايله حباب مهانو يحمنيرو زيد حربايتنا هاي لمن كريس إلا مزوبقت زتقننتن كمش زوديتن سبيتي ببزرعلو جزء صوتاو سمعيتو زلعاللو يبلوو منبارهم أما فارق عمد شحنش عتميتن 92 يزفلت أبت جزيتي أب أديس أبابا أب كباب كيراز بهالبوتا إرتراوت وانا بار نبرت زحزن جزء زبزح جزء ناب أزماري بيت مسعسعي أدراشاتن كلمة مخنا أبتا بار نماسي نبرنا بالزعري حدا كاب حدا مشت كاب تزانا قالوا زنبرة بار تسيه نابشا مسكتكو شنت ما شينا كملس كله بمسكوت ناب عين مدري كل حتى ليخه حنتي صعدا بيجو 505 عينتا مكينه اب اف دغ اتبار تعذبكو بقى زي زغبر نيرو هذا من كوريس هاي جت كلتا ميتن كلتن دما داي كلا ازفليط يالو نعاء دليو متي زلو بلا امباي انا ول سرحتنياتات يو اس اي زنبرا جيل سميز فلطواهم باربارا زبهلا أمريكاوان أبيت صحفتو بب إبرة ننبينن حدا جزء دما بحنساب كمتة نكلوا يذكرني عبز تفعله مزاناقعي بوتاتات كم هيلتون هوتيلن جين هوتيلن مسأن يريو سبات مسأن يريو سبات إلو معلي لو مني بلا أخليلو سباتو قرفون دو أمريكا كرمي نابز باقون بارحارنة إرترا مسلافو زفلطو سبات هايله تبلاتي حبابي بقى سسع منبارو يزنتو حقوم يوم بفلاي عبد انستيو هصف እዩ ነይሩ እዚ ታሪኹን ሃይለ መንቀሪስ አምባሳደር ሃይለ ዘይ ስትር አጽቢቅለይ ቢሉ ድዩ እሞ ድማ ምስ ውሽማ ጀነራላት ናይ ደርጊ ዝነበረት ምስ ደረጁ ዘይትኸይድ ወዘተ ዝብሉ ወረታት ብሰፊሑ ይዕለል ነይሩ ድሕረ ባይታና ሃይለ መንቀሪስ እዚ ግሊስ ሚዝ ማለት እዚኦም ብሙለን በዓል ባርባራ ናይ ሲአይኤ ዝነበረ ማሕበር ረድኤት ትግራይ ኣብ ትግራይ ዝተመስረተ ሕወሓት ዝመስረተቶ ዝመስለኩም ሲአይኤ ዝመስረቶ እዩ ሶ ሃይለ መንቀሪስ ሳድ ድሕረ ባይቱ እንታይ ክትነግረና ይትኩስ ነይሩ ክትብል እንታይ ክትኩስ ዳ ክሰክር ሓድር ነይሩ እዚ ከም ሳሞራይኑስ ጓልጓሉ ይተበረ ኣብ ሱዳን ናይ ዩኤንዲ ናይ ገለ ወኪል ኮይኑ ነታ ሱዳናዊት ዓሚፅዋ ካብቶም ሱዳናውያን በባህሎም ክትምርዓው ኣለካ ተባሂሉ ተመሪዑ ሕጂ ረእይዎ ዳውንታውን ኢሳያስ ክብል ኣብ ገዛ ተዓፂ ስሙር ግንባር ትበሃል ውድብ መስሪቱልኩም ኣሎ እዚ ድሕረ ባይታና ሃይለ መንቀሪስ ኣብዚ ዴንቨር ኣሎ ሓደ ወዲ ሓፍቱ ዲ ወዲ ገለ ሰምዓኒ ኣሎ ስምዓኒ ኣኮኻ እዚ ነይሩ ታሪክ ይብሉ تتحقيقها زسرح بوليتيكا يلا أكو يتصرف كله بالكواخ بالعخان تاديها هيو أو زت أبو متحف من يتصرف جاء تصبي كاسمعي سوزي زدم بعنا زغارة واحد ودم مسريت لكم على مد بشرمان دم 10 شوعة لو تحنا هذا كورنا عون كان معلتي عايزين شوكم مني أنا كوزي مني أبي أتراكو حج خالو ولدو ما يصير كوي داون إيساس تبنيركا كمي إسرانجلن عمد إثيوبيا تمالاليسكا زغلو جيركا ونحنت فشيلكا ونحنت نجار يلا يا أديس أبابا بربرن شغورتن وديكم تتشكينكم أتحينكم داخلكم حج خامتي خاص أواجع أرجان كاس بقى إمارات إثيوبيا هتحجز سلا تغل إمارات درون ود بشاشة سلا تهبو ود بشاشة درون سلا زلوا تمرحتنا شعبية أبب زلوا بدرون قتل أبينا سلطان كن حزينة مسألة كله يا وما زبان نقول إلا ود بشاشة هم خجبرن حرفتينو تخوينات أمارات أمحرة وأمارات تجري كون كذا أبدي سابا يخكر كم زناي قدم تانكن مدفع حسكا أمريت تجرين إيرتران زجبر كونات إلنا عبدي سابع زجبر توينات إذا أريبو هموت كريبو
ውድብكم መንግስት ከሆነ حسبالو انت نحنا قلت ابي لنا مسلكم